እኛ ሁሉንም አቁመን ትተናል። ተግባባን አይደል? የኛ ልጆች አዘጋጃችሁ? እንደዛ አድርጋችሁ ጨርሱ። ቅልዱ ይቀራል። እኔ እመጣለሁ፣ ግን በእኔ ላይ ያወጅከው አዋጅ ስህተት ስለሆነ ይቅርታ በላ። በእኔ ላይ ያወጅከው አዋጅ በጣም ስህተት ነው። አንዳንድ ጓደኞች ኦሮሞዎች በእንትን ነገር እንዳውኝ አድርገሃል። አንዳንድ ያሉ ኦሮሞዎች አንድ ነገር ልንገርህ እኮ ቆይ፣ አንድ ነገር አሁን ብዙ ኦሮሞ ልጆች ቃርድ አድርገለው አንድ ቆይ፣ ዱባይ ላይ ከሰሳችሁን፣ ዱባይ ላይ የሚከሰሱ አሉ። አሜሪካ ላይ ከሰሳችሁን፣ አሜሪካ ላይ በክስ ነው። ሳውዲ ላይ ከሰስክ፣ ሳውዲ ላይ በክስ ነው። በመጣህበት መንገድ ነው መልስ። ቆይ ቆይ ቆይ፣ አንድ ነገር አሁን እዚህ ላይ አንተ አሁን አሸባሪ አንድ ነገር አሁን ስማ፣ አንተ ሰውዬ በእናትህ ቆይ፣ የከሰሱት አሸባሪ ናቸው። አንዳንድ የኦሮሞ ልጆች ጓደኞች አሁን የሆነ በቅረና መልክ አይተውኝ አይቻቸዋለሁ። ምንም ባያደርጉም አብሮ እንደበላ ሰው ይሄ ነገር እውነት ነው ወይ ብለው ቅር ሊላቸው ይችላል። ስለዚህ አንተ ውሸት መሆኑንና እኔ ስምህን እንደዛ ስላው ተናደህ እንደሆነ ተናገራ። ተናደህ ነው እንጂ ሌላ አንድ መረጃ ጌታ አይደለም። ተናገር። 7 ሰው ሞቷል። 7 ሰው ከሞት ውስጥ እጅ ያለበት ወይ ነው 7 ሰው የሞተው። ምስጢሩን ይሄ ነገር ካለቀ በኋላ ይሄ ምስኪን ይኸውልህ ያንን ጉዳይ ደግሞ ይኸውልህ አሁን ከሶሻል ሚዲያ ላይ የጠፉት እነ እብራሂም ራሳቸው ይናገራሉ። ራሱ ላይ ደውልኝ። እነ እብራሂም ታውቃቸዋለህ? ከሚሴ እብራሂም እንትና ማነው ስሙ? እነሱ ጋር እብራሂም ይሄ ስራ ጥሩ ነው ደውዬ በቀጥታ እብራሂም አሁን ይናገራል። ይሄ እያደረጋችሁ ያለው ስራ ጥሩ ነው ስለው እኔ የለሁበትም እኔ ምንም የለሁበት ሌላ ምናምን ብሎ ከዛን ቀን ወዲህ የለም ሶሻል ሚዲያ ገብቶ አያውቅም። ሌሎችንም የኦሮሞ ደውዬ ይሄ የያዛችሁ ስራ ጥሩ ነው ወይ ሪፖርት እያደረገ ነው የምትሉ ማለት ነው። አንድ ሰው ብታወርድ የፈለክ ግዙፍ ስማ ብሎ ከድርጌ ሞደር እቀበላለሁ። እኔ ያስገባሁት እሱ አታውርድልኝ። እኔ ሰላም ነው። ስማ ያንንም እኔ ምንጊዜም እየደወልኩኝ ይሄ ስራ ጥሩ ነው ይናገራሉ። የደወልኩላቸው እያንዳንዳቸው። እኔ ግን የገረመኝ በፊት እኮ ዘረኝነት አለብህ፣ ችግር የለውም። እኔም ዘረኛ ነኝ፣ ግን እኔ ዘረኛ አይደለሁ። እኔ ዘሬን አትንኩ። ወላሂ ዘረኛ ነህ። ይኸውልህ ዘረኛ ማለት ምንድን ነው? ዘረኛ በሆን እኮ ኦሮሞ አግብቼ አልወልድም። ስማ እኔ ዘረኛ በሆን ነው የምልህ ሙባረክ። እኔ ዘረኛ በሆን ከኦሮሞ አግብቼ ኦሮሞ አልወልድም። የኔ ልጅ አሁን አንዲቱ ከኦሮሞ ማግባቱና መውለዱ ስማ ታዲያ ዘረኛ ያደርጋል እንዴ? ዘረኛ ይሄን አያደርግም። አሁን የኔ ልጅ ምንም አማርኛ አታውቅም። ራሱ አሁን በግድም ቢሆን ተኦሮሞ ክልል አስወስዳት ነው። እምቢ ካለ ፋኖንም ልኬ ቢሆን አስወስዳታለሁ አማርኛ እንድትማር፣ ምክንያቱም ስለማታውቅ እና ቁም ነገር እያወራ ማለት ነው። ስማኝ አንተ ቁም ነገር ወላሂ ቁም ነገር እኮ ነው። ቁም ነገር እኮ ባትሆን ማለት ነው። ስማኝ ዘረኛ ባትሆን ዘረኛ ለምን ሆን ካልልም እኮ ሁላችሁም ዘረኛ ሁኑ፣ ግን በዘራችሁ ማንንም አትንኩ። እኛ አትንኩን ነው እንጂ ዘረኛ አይደለም። ዘረኛ ከሆንኩ አንተ ጋር ገብቼ ላወራ አልችልም። ዘረኛ ከሆንኩኝ እንዳልኩ ምንም ነገር እኔ ዘረኛ አይደለሁም፣ ግን ዘራችን አትንኩ። ቀድማችሁ የምትነኩን እናንተ፣ የምትሳደቡት ቀድማችሁ እናንተ። ለዛ ለምትሳደቡት መልስ ስንሰጥ ዘረኛ አትበሉ። መጀመሪያ ራስን መፈተሽ ስለሚያስፈልግ እኛ መቼም ቀድመን ማንንም አንነካ። እኛ ከየትኛውም ጋር ተዋደን የምንኖር ማህበረሰቦች ነው። አሁን እዚህ ሚዲያ ላይ ቲክቶክ ሚዲያ ላይ ዘረኛ ካልሆንክ ቲክቶክ ሚዲያ ላይ 5 አማራንና 5 ኦሮሞን እናጋባ። እኔ ሚስቴ ኦሮሞ ናት እያልኩ ሲያምን አንደኛይቱ ሶስተኛይቱ ሚስት እኮ ኦሮሞ ናት አልኩ እንዴ። ምን ሌላ ስራ 3 ሚስት አለኝ። ይኸውልህ እኔ 4ኛ ዜዶ ረዳ ላገባ ነበር። የሚገርም ግን መውለድ አቁማለች አሉ። መውለድ አቁማታ ከኦሮሞም ከትግራዋይም ከጅኒም ወላሂ አልዓዚም አቡፋኖን ስም ይዘ ማለት ነው። የፋኖን ስም ይዘ ምስት አትቀመጥም ወይ ቁላን ትቆርጣለች። በነገራችን ላይ ራሷን ፋኖ ሆናለች። የሚገርም አይገርምም? አዎ ፋኖ ናት። ያሸንፋል። እውነቴን ለምሳሌ አንድ ጓደኛ እንዴት የአማራ ላይ አግብቷል። አሁን አማራ እሱ አሁን ቄሮ ሆናለች። ቄሮ ሆናለች። ስማኝ
ፖለቲከኞች ራሱ እኮ አንተ እኮ ምንም ፖለቲከኛ አትባልም። ገባ? ፖለቲከኞች እኔ የህዝብ ድምፅ ነኝ። ምስቶቻቸው እኛ እዚህ ፋራ ሆነን ነው እንጂ ትልልቅ ፖለቲከኞች ምስቶቻቸው አማራውም ኦሮሞ ነግብቷል፣ ኦሮሞውም አማራ ነግብቷል። እዚህ አንተ ኦሮሞ ነህ አንተ አማራ ነህ ተብሎ ሰው ይፋጅ እንጂ ማለት ነው ሚዲያ ላይ ብቻ ቲክቶክ ላይ ገባ? ምድር ላይ እያየን እያሳገታችሁ ሰው ያሉት ምድር ላይ እየሰራችሁ እናንተ ተዝም በላይ ምንድን ነው የሚፈልጉ? አንድ ምሳሌ ልንገርህ አንድ ነገር። እሺ እኔን አማራ ጠል ተደረገ ተቀርጫለሁ አይደለ? አንተ አማራ ጠል ብቻ ኦሮሞም ጠልተዋል እኮ አንተ። ስለዚህ አንተ አጭበርባሪ ጠሉኝ አይደለም እኮ ጠሉኝ አይደለም። እሺ አማራ የሚጠላ ሰው ተብያለሁ አይደለ? እኔ አማራን እንደምጠላ ተደረገ ስላችኋል ጭንቅላታችሁ ላይ። አሁን ከኔ ጋር ተወልዶ ከኔ ጋር ያደገ እኔ ራሴ ሞያዬን አስተላልፌለት በሞያዬ እየተዳደረ ባለመኪና የሆነን ጓደኛዬን እዚህ ጋር ባመጣልህ ወንድሜ ብሎ ቢያለቅስ ምን ትላለህ? ታምናለህ? ይሄን ያሳምናል? አያሳምንም? ወንድሜ እኔ የትኛውንም ዘር በዘር የሚያሷል የትኛውንም ዘር ጥላቻ የለኝም። የፈለገው ሰው ይኑ አትንኩኝ ነው ነው አንተ አትንኩኝ ነው የምንለው አይደለ? እኔ ደግሞ አትንኩኝ እየመጣችሁ አትንኩኝ እየመጣችሁ አትንኩኝ እንጂ አንተ አትንኩኝ። ገና የሀገሩን ፖለቲካ ማምጥተህ እኛ ላይ ልጭን ማለት ነው። የፋኖን ፖለቲካ አምጥተህ እኛ ላይ ልጭን ማለት ነው። ምስኪን አረብ ሀገር የምንኖር ማለት ነው። እኔ አትንኩኝ በለው ሰይድም በለው ሌላም በለው አማራው እንዳለ አትንኩኝ እንጂ ማንንም ቀድሞ አይነካለም። ይሄ ነው ይሄው ያልኩት መጣ። ይሄው ፖለቲካ ለምን አረብ ሀገር ላይ ያለውን ትጭንብናለን እኮ ያልኳሉ። አትንኩኝ ፋኖ ታዲያ ምን ብሎ ነው ታዲያ ጫካ? የልጅ ስም ፋኖ ነው ስሙ የኔ? አዎ የኦሮሚቱም ስሟ እኮ ፋንቲ ናት። አስማ ይኸውልህ ደውሌ አማቶች ላይ ደውሌ አካም ፋንቲ ትላት የቦቱሪ ማባው ይላል። ወላሂ ቃል ለሰማይ ቃል ለምድር አንተ ፖለቲከኛ ማለት ነው። አንተ ፖለቲከኛ ፋኖ በፍጹም የኦሮሞ ልጅ አንተ ስር አትቀመጥም። የሚገርም አማቾች በጣም ነው የሚወዱኝ ኦሮሞች። ወላሂ ነው የምልህ ተምሬ ነው የምልህ በጣም ነው የሚወዱ። ወላሂ ነው የምልህ በጣም ነው የሚወዱ። አዎ ኦሮሞ ሰውን ይወዳሉ። አያውቁምማ ማን እንደሆንክ ስለ ፖለቲካ አያውቁም። በጣም ነው በደንብ ነው የሚያውቁኝ። የሚገርም በደንብ ያውቃሉ። ልጅ ራሱ ለልጅ ይሄንን በፋኖ ሙዚቃ የምጨፍረውን ነው በስልክ የሚከፍቱላት አባትሽ ይሄ እያሉ ማለት ጎበዞች ናቸው። እንደው ምንም በቃ የፋኖ ሙዚቃ ነው የሚከፍቱላት። እኔ ከቲታ ወያኔ አባዱ ሁለት ስኮላርሺፕ የየምሲስ ጀደሜ እስኪልና ሳይመር ጀዋር ዋንሰን ኢቱመጭቼ ደሜ ኪታባ አባ እሬ ራገር ዲሞክራሲ ጀሉ ኢሳ ታኒ ዶክተር አብዱ ሰመዲ ያያ በሺር ታኒ ጀዋር ታኒ ነመሰዲን ኪታባ ሰን አፋን እንግሊዝ ፋተር ራገር አፋን ኦሮሞ ይከዲ ጀዋር ከበለ ጉባ ዳበቴ ኡመታ አይደለም ኡመን በለሲ ገርገምቱ መለሲ ረደም ነው ፍራሪ አይደለም ይገኔ ወጋ ኩረቶር ባካራ ገሩ ጀዋር ኪታብ ይሳር ዶላር ሚሊዮን ባየን ጉርጉሬ ሐዋሳ ኩማታ ማለካ አሙ ብያት ሰጥቼ ያ አኒ ተቀኒስ ቶሊ ነት ብልብለሜ ናምፊታ ሚልካኤ ጅራ ጀዋር ሞቱማ ከራ ነጋሃቲን ኩፍስና ጀሩሰንለ ኢት ሚልካኤ ኪታባ ኤቢሲሱፍ በሬሰሰን ዱር ከነማ ተረጎ አፋን ኦሮሞቲ ኢሳ መጠንሴ ዶላር ሚሊዮን ባየን ጉርጉሩ ደንደኤ ጅራ ሲገለ ከናፉ ወንተን እንጀቹ በርባድ ያደ ከኛ ወንት ኩ ወልቀበቱፍ አኩመ ጀዋር ጀደሰን ወኒ ብየ ከነት ህያለምን ወኒ ብየ ከነት ወጅራክ ኦሉፍ ኢትነምን ተታፈቲን ዮጅራቴ ከራ ነጋሃትን ወሊኛቻ ወሊን ቀብሳአ ያደሙ አታተይ ላይክ አሜሪካ ማርካን ኪያር ማልቱ ተይ ቤክታ ኦሉተ ሱዲ ኬሳቲ ፈከኛ ጉዳታ ኩን ቆሳዱማ አከ ቆሳት ላሉ ደንዳን
fakkeenyaaf natti nama dhugaan Jawaariin deeggaru beekamaadha kun. Abbaan Giddii nama milishaa caala mootummaa deeggaraa jiru. Nama milishaa hidhate caala, nama kaabinee caala mootummaa deeggaraa jirudha. Waan garaasaa keessa jiru beekamaadha. Garuu wajjiniin jirtan hoolota Suudii keessa. Hoolota Suudii keessa suuraa baluuf isa morma miti suuraa baluu qabda dee wal fixuuf fakkeenya taa'ee jiru. Hangaafa warri Suudii kun hin barannee ijoollee Dubaay naqe. Ani ijoollee Awurooppaa kanarraa warra Dubaay nama akka kiyyattan. Awurooppaan irra caala baararra bahe namni baararra bahe keeriin qabu waan ta'eef. Irra caalaan isaa jechuudha. Ijoollee Dubaay kanarraa fakkeenya yeruma hedduu fudhachuu dandeessu siyaasa irratti. Warri Suudii beektanii suuraan